ቤተሰብ መቼ ሰምቶ ኢትዮጵያ ድረስ መቼ ሰምቶ መቼ አፈላልጎ እንዴት? ይሄ ትክክል አይደለም። ወይ የሆነ ኦርጋኗን የውስጥ አካሏን ወስደውባት ካልሆነ በስተቀር እንደዚህ በፍጥነት ለመቅበር ይፈልጉ እሱ ነው። አሁን ሁላችንንም ነው አንድ አስክሬን የሚቀመጠው 6 ወር ተቀምጦ ፈላጊ ካልመጣ ከ6 ወር 1 ቀን ካለፈው የሳውዲ መንግስት ይቀብራል፣ በለድያ ይቀብረዋል። ከዛም በኋላ በህግ መጠየቅ አይቻልም። ለምን? ህጉ ላይ ተቀምጧል። ህጉ ላይ አንድ ሰው ሳውዲ ላይ ከሞተ አስክሬኑ 6 ወር ተቀምጦ ማንም ፈላጊ ጠያቂ ካልመጣ የሳውዲ መንግስት የመቅበር መብት አለው። የልጄን ሬሳ ስጡኝ ብሎ ደግሞ የመጠየቅ መብት ቤተሰብ የለውም። ለምን? ህጉ ላይ ስለተቀመጠ። ገባሽ? ስለዚህ በ14 ቀን ትኩስ ሬሳ አይቀበርም። ከዛ እዛ ሻንጣዋ ውስጥ ሲበረብር አዲሱን ስልክ የገዛችው ለልጄ ብላ ሀገር ይዛው ልትገባ እንደገና ደግሞ ሶሪ በጣም ያሳዝናል። ሳውዲ ግን ይቅርታ ማለት ማንኛችንም ሰው ሀገር ስንገባ እንደምናስበው ለእህት ለወንድም ምናምን እሱ ስለገዛች ቦርሳዋ ነበረ። ከዛ አሮጌውን ስልክ ይኑር አይኑር የማውቀው ነገር የለም። እዛው አብሮ ከስልክ ጋር አስቀምጠዋለች እና ሁለቱም ልጁ ሲፈትሸው ፓተርን ዝግ ነው። ሁሉን ነገር አከሟትና ወደ ሌላ ሐኪም ቤት ይዛት ትሄዳለህ እያሉት እዛ ትቷት እንደወጣ ይቃማ ምናምን ሲጠየቅ ከዛው እዛው ሐኪም ቤት እኔ ትቻት ወጣሁኝ እሷ ድና ትደውልልኛለች ብሎ አላት። ለኔም ሪከርዱም እንደዚህ ነው ያለው። ኦኬ እዛው ሆስፒታል ውስጥ እነሱ ደም ያስፈልጋታል። ወደ ተሻለ ሆስፒታል፣ የመንግስት ሆስፒታል፣ ትልቅ ሆስፒታል መግባት አለባት። ወደዛ ሪፈር እንጽፍላታለን። ግሊኮስ የሰካንላትን ግሊኮስ ትጨርስና ኢቃማ ማሲዝ ሲሉት እሱ ጥሏት ሄደ። የዛን ጊዜ እሱ ትቷት ሄደ፣ ፈራ። ምክንያቱም ማለት ልሄድ ነው ምናምን ብሎ ነግሯታል። ነግሬያታለሁ አለ። ለእሷ ልሄድ ነው በቃ ኢቃማ ስለጠየቁኝ ልሄድ ነው ብሏታል ወይስ ሳይነግራት? ዝም ብሎ ነግሬያታለሁ ምናምን አላለም። ዝም ብሎ ነው የወጣው። ከዛ እዛው ሆስፒታል ነው ህይወቷ አለፈ የተባለው። አዎ ከዛ በኋላ ነው እንግዲህ ያለውን ነገር። ከዛ እኔ ሳፈላልግ ፋፊና መሲ አጋጣሚ ፋፊ ይሁን መሲ አንቺ ነሽ የጠየቀሽ ኦር አላቅም፣ ብቻ ግን ሁለቱን ተነጋገሩና የሆነች የሽ የምትባል ጓደኛ እየፈለገቻት ነበረ። ስለዚህ ያለውን ነገር አውሪያት ትልና የኔን ቁጥር ለመሲ የማርያም ለሚለው ትሰጣታለች። ለጓደኛዋ ለመሲ አሁን የማርያም የሚለው ቲክቶክ አዎ ከዛ እሷ ናት በጣም የፈለገቻትና እኔ በቃ ሰው የለም ያለውን ነገር እንግዲህ ቢያንስ እኔ አያለሁኝ። ምናልባት ቤት ከዚሽ የሷ እህቴ ነው የምትላት ልጇ ናት ያብስራ የምትባለው ከሷ ጋር ዳይ ቱዴይ ስለሚያወሩ ስትጠፋባቸው በቃ ሰዎች ስለማያውቁ እሷም ስልኳን ስለማትመልስ ወደ ሚዲያ ይወጣሉ ብዬ እኔ ራሱ እየጠበቁ ለጓደኞቼ እንደዚህ ስልክ ቆይ 15 ቀን ለምን ትቸኩያለሽ? ቆይ 15 ቀን 10 ቀን ጠብቂ እቺ ልደውልሽ ትችላለሽ። ያለ ንብረቷ በሙሉ አንቺ ጋር ስለሆነ የትም ጠፍታ አጠፋም ነው። ምክንያቱም ታክማ ትድና ማንኛውም ሰው ታክሞ እስር ቤት ገብቶ ወድኛለሁ ብሎ ሀገርም ሲወርድ ኦር ደግሞ ስልክ ታገኘ ይደውላል በሚባል እንደዛ ተስፋ ነበረን። መጨረሻ ላይ ያለውን ነገር ሁሉ አሁን ያወራሁት ለመሲ ያወራኋት እንደዚህ እንደተፈጠረ። ከዛ ያ ልጅ ለዚህ ለፋፊ ደውላ ስትጠይቀው እኔ ምን አልኩት፣ በቃ ያለህ አማራጭ አሁን አንተ የምትተባበረኝ አንተ ይችል የትም እንዳትጠፋና የትም እንትን እንዳትል አንተ እዛው ሐኪም ቤቱ ቦታ ላይ ሄደህ የሐኪም ቤቱን ሎኬሽን ላክልኝ። የሐኪም ቤቱን ሎኬሽን ልከህልኝ ይቃማ ያለው ሰው ፈልጎ እዛ ውስጥ ገብቶ ያለውን ነገር አጣርቶ ይነግረናል እና ሎኬሽን ላክልኝ ስለው አሁን እኔ ሸሪካ ስራ ነው መሰል የሚሰራው። አሁን እኔ ሸሪካ ስራ ውስጥ ነኝ እየሰራሁኝ ነው። ስመለስ ማታ ላይ እዛ ቦታ ላይ ሄጄ ሎኬሽን ልክልሻለሁ ሲለኝ እሺ አልኩት። እዛው ቦታ ላይ እውነትም ቃሉን አክብሮ ይሄ ልጅ ሎኬሽን ላከልኝ። ያንን ሎኬሽኑን ለመሲ ላኩላት። መሲ ናት ከዛ በኋላ ወረቀት ስላላት ያለውን ነገር በደንብ እየሄደች እሷ ራሱ እያፈላለገች ያለችው። ከዛ መጨረሻው እዛው ሆስፒታል ውስጥ ህይወቱ አልፎ እንትን እንዳለ ፖሊስ እንደቀበራት ምናምን ሁሉንም ነገር ተነገረች። ከዛ ግን እኛ እንደዚህ ስላሏት አላመነችም፣ መሲ አላመነችም። ሁሉም ሆስፒታል መፈለግ አለበት ብላ እያፈላለገች ነበር። ያለው ነገር ይሄ ነው። የምትጠይቂ ጥያቄ ካለ እቀበላለሁ፣ ሚውት አደርጋለሁ።
በመጀመሪያ በጣም ነው የምናመሰግነው። በደንብ ነው ልክ አብረንሽ ያለን እስኪመስለን ድረስ ነው ስቴፕ ባይ ስቴፕ ጉዳዩን በደንብ ያስረዳሽን። አንቺም እንደ ጓደኛ ያቅምሽን አድርገሻል። ግን እውነት ሞታ ከሆነ በጣም ተሳዝናለች። እኔ ስቲል ናው ሞታ በ14 ቀን ውስጥ የሳውዲ መንግስት ቀብሯታል የሚለውን ነገር አላመንኩም። ለዛ ሙሉ ዶክመንቱን ከመሲ ከማርያም ልጅ እቀበልና ኤምባሲ ኮንታክት አደርጋለሁኝ። ምክንያቱም አንድ ሰው ሳውዲ ውስጥ 6 ወር ነው የሬሳ ማቀዝቀዣ ውስጥ የሚቀመጠው። 6 ወር ጠያቂ ከሌለው ነው ይቀብራል። የሳውዲ መንግስት የሚቀብረው ከ6 ወር በኋላ ነው እንጂ በዚህ ፍጥነት ለምንድን ነው በዚህ ፍጥነት የምትቀበረው? በ14 ቀን እንዴ! ቤተሰብ መቼ ሰምቶ ኢትዮጵያ ድረስ መቼ ሰምቶ መቼ አፈላልጎ እንዴት? ይሄ ትክክል አይደለም። ወይ የሆነ ኦርጋኗን የውስጥ አካሏን ወስደውባት ካልሆነ በስተቀር እንደዚህ በፍጥነት ለመቅበር ይፈልጉ እሱ ነው። አሁን ሁላችንንም ከጓደኛ እስከ ቤተሰብ አላሳምን ያለው ሀቡ እዛ ውስጥ ገባች፣ አለፈች ህይወቷ እንበል። ለምን ተቀበረች? ለምን ፖሊስ ቀበርናት ይላል። አሁን የሁላችንም ጥያቄ እንደዛ ነው። ኢብን እንኳን ወር እንኳን አልሆንላትም ይቺ ልጅ። እኔ እኮ ዝም አላልኩም፣ ባለኝ አቅም አፈላልጌ ይቺ መሲ የምትባለው ልጅ የበለጠ ደግሞ እንትኑን አፈጠነችው። የዛን ሰዓት መሲ በስንተኛው ቀን ነው እዛ ሐኪም ቤት እርግጠኛነቱ የታወቀው? ኦሬዲ 19 ቀን ነው የሆነው። መሲን በጣም አንቺና መሲን እጅግ በጣም አድርገን ማመስገን እንፈልጋለን።